የሞት መድኃኒት ይላል። የአገሬ ሰው በባህሉ በዘልማዱ አባባል የሞት መድኃኒቱ ልጅ መውለድ ነው ይላል። አንድ ሰው ሞተ ተብሎ ሲባል ልጅ ወልዷል ብሎ አጥብቆ ይጠይቃል። እኩይ ይሁን ሰናይ ባለየለት ጉዳይ ሰው ይመጻደቃል። ሰው እንዴት ለሞቱ ልጅ መውለድ ብቻውን መድኃኒት ነው ብሎ መዳን ይናፍቃል። ሰዒድ ይሁን ሸቂይ የልጁስ ማንነት እንዴት ይታወቃል? በርግጥ ልጅ ለወላጅ ሰዒድ ልጅ ከሆነ ለእናቱ ለአባቱ የማይቋረጥ ፈሰስ እንዳለው ባይካድ እንኳን እውነቱ የልጁ ማንነት ሸቂይ እንዳይሆን ለሰዒድነቱ አይደለም ለወላጅ ለመላው ኡመቱ የሚተከልበት የሚኮተኮትበት የሚሰራበቱ እሱም ቢሆን በዚህ አይነቱ ግቢ ነው የሚለመልመው መድኃኒትነቱ። አዎ በዚህ ግቢ የዚህ ግቢ ሰዎች አንዳንዳች ጠንስሰው ጊዜ የማይሽረው የዘመን ብዛት ማይቀለብሰው ለሞትም ለሕይወት የሚሆን መድኃኒት ሥራ ስር ምሰው ቅጠል በጥሰው ስሩን ምድር ተክለው ፍሬውን ከሕይወት እስከ ሞት አድርሰው የሞትን መድኃኒት ከሰው ችግኝ አፍሰው እነሆ ትውልዱን ይግቱት ጀመረ ጎጆውን ቀልሰው ነው እንጂማ እንጂ ልጅ መውለድ ብቻውን መድኃኒትማ ሆኖ ቢፈጠር ከስንቱ መቃብር የሕይወት ምልክት ይለመልም ነበር። በእርግጥ የሞትስ መድኃኒት ለልጅም ለወላጅ በምድር ተተክሎ ከምድር ስር ሰርጎ ቀብር የሚታደግ ሰማይ የሰማይ አማላጅ የተዘጋ መዝገብ ከፍቶ የሚሞላ ተሟጋች ተፋራጅ ከዋህደቱ ኒሳ ግቢ ውስጥ ነው የሞት መድኃኒት የሚሰራበት ገራጅ እስከ ላህድ ዘልቆ የሚፈስ ጅረት ማይቋረጥ ወራጅ። አዎ አሁን ላለንበት ለመዓቱ ዘመን ለዚህ ፊትና ዓለም እንኳንስ ለሴቷ ለወንዱም ቢሆን ከቁርአን ውጪ የሚዳን አይደለም። ለዘመኑ ትውልድ ለሞትም ለሕይወት ጸድቆ ለመለምለም ፍሬው የሚጎመራ እንደ ዋህደቱ ኒሳ ያለ የለም። ይሄ የምናየው ተንጣላይ ሕንፃ ከስር መሠረቱ ካልነበረበት ከዜሮ መነሻ ዛሬ መታየቱ የድንጋይ ያሸዋ ያፈር የብረቱ ከእምንቷ ጠጠር አንድ ሁለት እያለ እስካለንበት ውበቱ የዚህ ቁሳዊ ግዙፍ ግንባታ የመቻላቸው እውነቱ ለተርቢያቸውም የመቻል አቅም ምስክራቸው ነው እማኝነቱ። እልፍ አላፍ ጊዜ በጥፍ የሚበልጠው የትውልድ ግንባታ አለው ከውስጠቱ። እንደ እስላም ኡመት በዘመን ፊትና በተጋረጠበት ልጅ እንኳን ጌታውን እናትና አባቱን ባላወቀበት እንኳንስ አኺራ የዱንያው ገሃድ ባይታወቅበት ባልታመነበት እንኳንስ ቀብሩ ከሳሎን መኝታው ካቅል በራቀበት ልክ እንደዚህ ሕንፃ ከዚህ ሕንፃ ስር ታላቅ ማንነት ነው የሚገነባበት። ከቁርአን ልህቀት ያላህ ልቅና ነው ከልጆቻችን ራስ የሚደረደርበት እንደ በሎኬቱ ልክ እንደ አርማታው ነው ከልጆች ልብ ላይ ተውሂድ የሚሰፍርበት። አዎ ከዚህ ሕንፃ ከውስጠቱ ውስጠት የሞት መድኃኒት የኡመት መላ ነው የሚታነጽበት። በርግጥ ያለ ወርቅ በእጅ ያለ ወርቅ ሆኖ ነቢይ ባገሩ ሚሉት አይነት ነገር በልኩም ባንቆጥሩት ግና እንደ ዓለም በሙስሊሙ ዓለም የዲኑ እንቁዎች ዝንተ ዓለም የሚጠሩት እንደዚህ አይነት የሂማ ተቋም ነው ተዘርቶ የሚፈሩት። ከእንደዚህ አይነት የቁርአን ግቢ ነው በተርቢያ ገቢር ለዓለም የሚበቁት። እናም ከዚህ ሕንፃ ውስጥ የሞት መድኃኒት ይሰራል ቢባል እንዳይገርማችሁ። እንደ እስላም ሕግጋት ልጅ ወልዶ ማሳደግ ከእስከ ድረሱ መቼም ታውቃላችሁ። ከሞት በኋላ የሶስት ሰዎች ሕይወት መዝገብ እንደማይዘጋ ከነ ሐዲሱ ትቀሩታላችሁ። ከሶስቱም አንዱ ወለዱን ሷሊህ ነው ትሉታላችሁ።
እነሆ ይህ ተቋም ቢንተ ሷሊሃ እየቀረጸ ሲያወጣላችሁ ከህይወት ባለፈ ከሞትም በኋላ ማይቋረጥ ጅረት ሲያመነጭላችሁ ታዲያ ከዚህ ግቢ ከዋህደቱ ኒሳ የሞት መድኃኒት አለላችሁ ብሎ ቢነገራችሁ እኮ እንደ ወላጅ የዚህ ግቢ እውነት ግለጹ ብላችሁ ከዚህ አባባል ውጪ እንዴት አድርጋችሁ ትገልጹታላችሁ? ላ ሰማሐላህ ከልጆቻችን ሰቅይናቸው እንኳን ቢባሉ ቢበረከትል ቁርአን ወደ ሰዒድነት ይቀየራሉ። ለወላጆቻቸው ከሞት በኋላ ስንቅ ይቋጥራሉ። ዓለም ቢሰበሰብ መስጠት ማይችለውን ሚንዳ ይሰጣሉ። መቼም ያገሬ ሰው በየዋህነቱ ክፉም ቢሆን ጥሩ ልጅ መውለድ ነው ይላል የሞት መድኃኒቱ። አንድ ሰው ሞተ ተብሎ ሲነገር ልጅ ዷል ብሎ አጥብቆ ይጠይቃል። ሸቂይ ይሁን ሰዒድ ባለየለት ክፋይ ሰው ይመጻደቃል። ለሞትስ መድኃኒት መሆን የሚችል ዘር ከዋህደቱ ኒሳ ተተክሎ ይጸድቃል ነው እንጂ ልጅ መውለድ ብቻውን መድኃኒት ሆኖማ ቢፈጠር ስንቱ መቃብር የህይወት ምልክት ይታይበት ነበር። የሞት መድኃኒትስ የሚፈበረክበት ለልጅም ለወላጅ በምድር ተተክሎ ከምድር ስር ሰርጎ ቀብር የሚታደግ የሰማይ አማላጅ የተዘጋ መዝገብ ከፍቶ የሚሞላ ተሟጋች ተፋራጅ ከዋህደቱ ኒሳ እንዲህ አይነቱ ግቢ ነው የሞት መድኃኒት የሚሰራበት ገራጅ እስከ ላህድ ዘልቆ የሚፈስ ጅረት ማይቋረጥ ወራጅ እስከ ላህድ ዘልቆ የሚፈስ ጅረት ማይቋረጥ ወራጅ። ባረከላሁ ፊኩም። አመሰግናለሁ። ጀዛኩሙላህ ኸይር። ኡስታዞችን፣ ዑለማዎችን፣ መሻይኾቹን ከየቦታው አንቀሳቀስኳቸው። ይቅርታ አፉ በሉን። ጀዛኩሙላህ ኸይር። ጀዛኩሙላህ ኸይር። አብዱል መጂድ ነው ይሄ ምስራው። ጀዛኩሙላህ ኸይር። ይቆይ እንዴ? ግጥሙ አልቋል። ለሰጡ ሰዎች ካላችሁ እናቆየዋለን። አብቶ እስቲ አንዴ ለአብዲ ሞራል ስጡ።